ይሄን ያህል ፐርሰንት አካውንቱን ማሳደግ ችሏል። ሄሎ ቤተሰብ እንዴት አላችሁ? በጠዋቱ እንግዲህ የኮፒ ትሬዳችንን 43% እንዲሁም ደግሞ የቻሌንጃችንን 20% አሳድገን ያው ማርኬቱ በደንብ እየተንቀሳቀሰ ስላልነበረ ትላንት የጀመርነው የጌጤና የኤቢ ማርሻል ጉዳይ ላይ አስተያየት ተጨማሪ ለመስጠት ነው የመጣሁት። ያው ያንኑ ሐሳብ ለመድገም ሳይሆን አሁን ደግሞ ሞር ቴክኒካል የሆኑ ጉዳዮች ላይ አስተያየት የሚሰጡ ትሬደር ነኝ ባዮች የገቡም ስላሉ በደንብ አድርጌ ሐሳብ ለመስጠት እንዲመቸኝ ነው። ምክንያቱም አንዳንድ ጊዜ አዲስ ነገር ሲመጣ ጥሩ እድሎች ሲመጡ ያንን እድል ሌሎች እንዳይጠቀሙ ምቀኛም የሆኑ ሰዎች አሉ። ከዚህ በፊት እኔ የዛሬ 2 ዓመት ምናምን ገደማ ማለት ነው ትሬዲንግ ከጀመርኩ 1 ዓመት ከምናምን ነው ሉዝ ዊን እያደረኩ ራሴ እየተሰቃየሁ ነው ያለሁት። አንድ ሰው ወጣና ሚዲያ ላይ ትሬዲንግ ማለት ዌስት ኦፍ ታይም ነው አለ። ሐሳቡን ለማጠናከር እኔ ማስተርሴን የሰራሁት ለዛው በፎሬን ትሬዲንግ ነው ምናምን ብሎ ቀበጣጠረ ማለት ነው። እና 1-2 ቀን በጣም አሰላሰልኩበት፣ በጣም ሪሰርች አድርኩ ይሄንን ሐሳብ ኢንተርናላይዝ ለማድረግ ማለት ነው። በተለይ ሉዝ እያደረጋችሁ ሲሆን እንደዚህ አይነት ኔጌቲቭ ነገሮች የምትሰሙት ስሜት ይሰጣችኋል። ለካ እኔ ብቻ አይደለም ልክ ብላችሁ ዳውት እንድታደርጉ ያደርጋልና ዛት ቬሪ ጋይ ደግሞ ቅርብ ጊዜ አንድ ቪዲዮ ሰርቶ ትሬዲንግ ከጀመርኩ 5 ዓመቴ ነው እንዲህ ፕሮፊት ነው ምናምን ብሎ በፎቶሾፕ የሰራቸውን እንትን እያደረገ ኮርስ ወሰዱ፣ ስልጠና ወሰዱ፣ ሜንቶርሺፕ ሰጣሉ ገለመሌ ሲል ደግሞ አዩኝ። እሺ እንደዚህ አይነት ድራማ ነው አሁን ያለው ሀገራችን ላይ። ለድሃ ተቆርቋሪ የሚመስሉ ወይም ደግሞ ለሌላው ሰው ለሰፊው ህዝብ አውቅልሃለሁ የሚሉ ሶሻል ሚዲያ ላይ የሚቀበጣጥሩ ብዙ ሰዎች አሉ። ልክ ታስታውሳላችሁ ኢየሱስ ሽቶውን አምጥታ እግሩ ላይ ስትደፋበት ምን አለ? ይሁዳ መጣና ይሄ እኮ ተሽጦ ለድሃ ይኖር ነበር አለ። እና ኢየሱስ ደግሞ ድሃዎች ከናንተ ጋር ነገም ይኖራሉ አለ። ዮሐንስ ወንጌል ላይ ዮሐንስ ስለሚያውቀው ሌባ ስለነበረ ነው አለና አንዳንድ ሰዎችን እንዳትነደፉ ብለው የሚያስጨንቋችሁ እንዳይነድፋችሁ መጠንቀቅ ነው ያለባችሁ። ግልጽ የሆነ ግንዛቤ እንዲኖራችሁ የራሳችሁን ሪሰርች አድርጉ። ኦኬ በጣም ብዙዎቹ እንደዚህ ኢንፍሉዌንሰሮችን አታክ የሚያደርጉ ሰዎች የሚያነሷቸው ነጥቦች አሉ። አንደኛ ከብሮከሮች ኮሚሽን ያገኛሉ ሪፈር ከሚያደርጉት ይላሉ። ሁለተኛ ከኮርስ ይሸጣሉ ነው። ሶስተኛ እንትን ያደርጋሉ ይላሉ፣ ሲግናል ይሸጣሉ፣ እኛ እናቅላለን ይላሉ። አንድ ማወቅ ያለባችሁ ነገር ትሬዲንግን ውጪ ያላችሁ ሰዎች በተለይ ትሬዲንግ ላይ ስትመጡ በእግራችሁ እስክትቆሙ ድረስ ሙሉ ነገሩን እስክትረዱት ነገር it's business and you have to understand። አንድ ቢዝነስ ላይ ዘልዬ ዛሬ ገብቼ የትኛው ማርካቶ ላይ አንዱን ዘርፍ ምረጡና ገብቼ የመጀመሪያው ቶፕ ላይ ልሆን አልችልም። ገብቼ ምን ማድረግ አለ? ቢዝነስ ውስጥ ወድቀው የምነሳው ነገሮች ይኖራሉ። ትሬዲንግ እንደሌላው ቢዝነስ እንደማንኛውም ቢዝነስ መማር ያለብን ስኪል አለ፣ ኢንተርናላይዝ ማድረግ ያለብን ስኪል አለ፣ ቢልድ ማድረግ ያለብን ኢሞሽናል ኢንተለጀንስ አለ። እንደገና ደግሞ ሳይኮሎጂያችን ስትሮንግ መሆን አለበት። ቢዝነሱን አንደርስታንድ እንዲስክናደርግ ድረስ 2 ዓመት 3 ዓመት ሉዝ ልናደርግ እንችላለን። ለዛ በቂ ዕውቀት ይዛችሁ ለመግባት ጀምሩ። ሪል ብራችሁን ብዙ ብራችሁን ኢንቨስት ከማድረጋችሁ በፊት ዕውቀት ለማግኘት ሞክሩ። ስልጠናዎች ውሰዱ፣ ኮርሶች ውሰዱ፣ ሜንቶርሺፕ ያዙ፣ ተማሩ። እንደዚህ ሲግናል ምናምን የሚሰጡ ሰዎች ጋር ሆናችሁ ትሬዲንጉን አንደርስታንድ ለማድረግ ሞክሩ። ይሄ ጠቃሚ እንጂ ምንም ጉዳት የለውም። ይልቅ ዋናችን ሲግናል ብቻ ስናደርግ ዋናችን ኮርስ ብቻ ስናደርግ ኮርስ ስላዩ የ8 ሰዓት ኮርስ ማታ ጭምጭም አድርጌው ስላደርኩ በጣም ጎበዝ ትሬደር ልትሆኑ አትችሉም። እኔ ተማሪዎቼን የምነግራቸው ነገር ነው። የ10 ሰዓት ኮርስ አለን የተቀመጠ እሱን ኮርስ ሙሉን ሌሊቱ ሙሉ አንድ ሰው አይቶት በሚቀጥለው ቀን ቤስት ትሬደር ሊሆን አይችልም። ኢትስ ኢምፖሲብል። ኮርሱ በራሱ የሚመጣው ነገር የለም። ያን የተማረው ነገር ኢንች ባይ ኢንች ሰውየው ኢንተርናላይዝ ማድረግና ማስተር ማድረግ አለበት። ኦኬ የመኪና ማስተማሪያ ኦዲዮዎች ምናምን አሉ። አሁን ዱባይ አርቲ ልትማሩ ስትሉ ይሰጣቸዋል። ትምህርት የምትወስዱት የ7 ሰዓት ያስተምሯችሁና ከዛ ፈተና ደግሞ ይፈትኗቸዋል። ያንን ባንዴ ስላየሁት ግን መኪና ወጥቻ አላብላለሁ። ያንን ተምራችሁ ስታበቁ ደግሞ ላይቭ ደግሞ በባለሙያ ጋር ሆናችሁ ደግሞ መኪና ከጎናችሁ ተቀምጧል ለማማጅ ያለማመዳችኋል በየስቴፕ ማለት ነው። ፓርኪንግ ትለማመዳላችሁ፣ መኪና እንትን ላይ ሃይዌይ ላይ መንዳት ትለማመዳላችሁ፣ የተለያዩ ቴክኒኮችን ትማራላችሁ። ራውንድ አባውቶችን ተርን ማድረግን ምናምን እያንዳንዷን ነገር ያስተምራችኋል። ልክ እንደዛ ትሬዲንግ መማር አለባችሁ። ለማመድ አለበት። እጃችሁን ይዞ የሚያለማመድ አለ። ዩቲዩብ ላይ ቪዲዮ ስላለ መንጃ ፈቃድ የሚያስተምሩት ሰዎች አያስፈልጉም? እሺ ስለ ኤዲቲንግ አንዳንዶቹ ታስተምራላችሁ። ስለ አፕወርክ ላይ ኮርስ ሰርቪሳችሁን ስለመሸጥ ኮስተር ብላችሁ ታስተምራላችሁ። እቺ ምንም ማስተማር ሰማው የማያስፈልገው ከትሬዲንግ አንፃር ስናየው ሲምፕል ነገር ነው። ትሬዲንግ በጣም ሰፊና ውስብስብ ነው። ከአፕወርክ ላይ እንዴት ስራ እንደምታገኝ ያስከፍሎ እያስተማረ ፎሬክስ በነፃ ተማሩ እኔ አትክፈሉ ብሎ ቪዲዮ ሰርቶ ይለቃል። they are all ምቀኞች።
እነሱ የሚያደርጉ ያሉት ምንድነው እከሌ የሰራውን ነገር እነሱ መስራት ስለሚፈልጉ የከሌን ቀምቶ የከሌን ቤት አፍርሶ የራሳቸውን ቤት የመስራት ነገር ነው ለዳው በማሰብ ለሰው በማሰብ አይደለም ቶታሊ አይደለም ሞቲቫቸው ምንድነው ስትሉ እከሌ ያዘውን ያክል ከስተመር ሊኖረው የሱን ከስተመር የመበተን ስራ ነው ማርሻል በሚሰጠው ኮርስ ላይ ብቃት የሌለው ኮርስ ካለው የሱን ኮርስ ባይዘው ዛሬ 2 አመት ምናምን ገዝቻለሁ $250 ነው የገዛሁት ከዛ በላይ በትንሽ $1 የገዛዋቸው ብዙ ኮርሶች አሉ ኮርሱ ላይ የማይጠቅም ነገር ካለው እሱን ክሊርሊ ያየሰው የገዛ ሰው መተቸት ይችላል አንድ ሁለተኛ ስልጣና የሚሰጣቸው ሲግናሎች ፕሮፊታብል ካልሆኑ ፕሮፊታብል አይደለም ብሎ ማለት ይቻላል ከዛ ውጪ ግን በእናንተ ሉ ስታረጉ እነሱ ያተርፋሉ አንድ ያልገባችሁን ነገር ምናልባት ከውጭ ላላችሁ ክሊር ላርግላችሁ ብሮከሮቹ ኢሲኤን ኮን ከዚህ በፊት እኔ ነግሬያችኋለሁ ሪኮመንድ ማድረገው ኢሲኤን የሆኑ ብሮከሮች ነው ኢሲኤን ማለት ዳይሬክትሊ ወደ ማርኬቱ ኮኔክት የሚያደርጓችሁ ማለት ነው እነዚህ አይነት ብሮከሮች እናንተን ለከፈታችሁት ፖዚሽን ኮሚሽን ይይዙባቸዋል ግድ ነው ያለዛ ልትሰሩ አትችሉም ኦኬ ለምሳሌ ዶላር ማነው ኢኩዊቲ ጋር ብትመጡ አንድ ሎት ትከፍሉ $7 ኮሚሽን ይይዝባቸዋል ሪፈር ላደረገው ሰውዬ ደግሞ ከዛ $7 $1 የሚከፈለው $2 ይከፈለው $5 ይከፈለው ኮሚሽን ያስብለታል ደንበኛ ስላመጣለት እንዴትስ ኦኬ what's the problem ምንድነው ችግሩ እኔ ደግሞ ሪፈር ለማደርጋቸው ሰዎች ኮሚሽን በኔ ሊንክ እንዲከፍሉ እዚህ ጋር ሰርቪስ ሰጣቸዋለሁ ሲግናል ሰጣቸው ይችላል ላስተምራቸው ይችላል whatever ሰው በእኔ ጋር ቪአይፒ አይቢ ነምበሩን ቀይሮ ሲግናል ሲወስድ ሰውየው ከካሽ ለኔ መክፈል ያለበት በወር $50 ወይ $100ን አላስከፍለውም አይቢ ቀይረ ትሬድ ታረጋል ባይ ዘ ዌይ ኢትስ ቤተር ሰውየው ቢከፍል እዛ ጋር የምታገኙት ምንም ብር ላይ ኖር ይችላል ኦር ደግሞ ሚረባም ላይ ሆን ይችላል ሰውየው ፕሮፐርሊ የኛ ለምሳሌ $35 ነበር ቪአይፒያችንን እሷን ነው ከፍሎ ቢገባ ነው መመርጠው ግን ብዙ ሰው $35ን እንዲህ ያየው ለመክፈል ስለሚደብረው አይቢ ቀይሮ ከኛ ጋር ይሄንን አማራጭ ስላመቻችሁ you have to be glad በዚህ አማራጮች ተጠቅማችሁ ቪአይፒ ላይ ለገባችሁ ማለት ነው ምክንያቱም ገንዘብ እየሰሩ ነው አንድ ሰሞኑን ኢንተርቪው ማደርገው ልጅ አለኛ ጋር ጃንዋሪ አዲስ አመት ከጀመረን 2026 አካውንቱ ላይ $200 ነው ዲፖዚት አድርጎ የጀመረው $1000 $980 ላይ ደርሷል ካፒታሉ ባላንሱ ጧት ያወራይ ነበር ይሄን ያህል ፐርሰንት አካውንቱን ማሳደግ ችሏል ግን በእኛ ሲግናል ተጠንቅቆ ነው ትሬድ የሚያደርገው ሲገባው ብሬክ ኢቭን ላድርገው ረጅም ስዊንግ የምናረጋቸውን ጭምር በደንብ አድርጎ ትሬድ ያደርጋል ሶ ይሄ ልጅ ገንዘብ እየሰራ ነው እየተማረ ነው በጎን ደግሞ ነው የሚሰጣቸው አናሊሲሶችን ያህል እየተማረ ያ ገንዘብ ይሰራል ምን ነው ችግሩ እሺ ስለዚህ ሰውየው የሚሰጠው ሰርቪስ ካለ ሰርቪሱ ጥራት ላይ ያለ አቀራረቡ ላይ ጥሩ ካልሆነ በሱ መተቸት ይቻል ይሆናል ከዛ ውጪ ግን የራሳችሁን ስራ ለመስራት ስትፈልጉ የሌላን ሰው ሄዳችሁ ለማፍረስ የምትጥሩ ወጣቶች እንዴ እናንተ ቁምጥና የለባችሁ ወጣቶች ናችሁ አላረጃችሁ ወይም ማርጀትም እንደዛ ያረጋል ማለት ባይሆንም ተስፋ እንደቆረጠ ሰው የግድ ሌላን ሰው ሄዶ አታክ ማድረግ አያስፈልግም የራሳችሁን ፍሮም ዘ ስክራች ጀምራችሁ ማደግ ይቻላል ግን አሁን ምንድነው የሆነ ትልቅ ሰው ፈልገ መዝለፍ ነው ታዋቂ የሚያደርገው እና አሉ እንደዚህ አይነት ሰዎች አንድ ህንዳዊም እንደዚህ ወጥቶ የሆነ ወቸ ጉድ ላይ ተመሳሳይ የሆነ ሐሳብ አቅርቦ ነበር ጅም ብዬ ቻናሉን እየተከታተልኩት ነበር እሱም the same thing ነው ያደረገው ኮርሴ መግባት ለምትፈልጉ ሰዎች በነፃ እንደዚህ አይቢ ቀይሩ ምናምን ብሎ ደግሞ መልሶ ይቀበላቸዋል ብር ተሰም ሽት ነው አሁን ያልኳቸው አንድ ሰውዬ አንድ አሜሪካ ላይ ሴት መማር ፈልጋ እሱ ጋር 100 ሰው ነው ማስተምሮ ሜንቶር አደርጋለሁ ምናምን ብሎ አይቢ ካልቀየርሽ ብሎ ያስወጣት ልጅ ነው ወጥቶ ቲክቶክ ላይ አሁን ኮሚሽን ስለሚያገኝ ነው በምናምን ብሎ የሚያወራው ማለት ነውና ለህሊናችሁን ተገዡ ነው በቃ ምንም ኃጢያት የለውም ለኮርስ ማስከፈል ብዙ ትምህርት ቤቶች ኤዲቲንግ አሁን ዩቲዩብ ላይ መማር ትችላላችሁ እነ ቶም ምናምን ይባሉ ኤዲቲንግ ትምህርት ቤቶች በጣም ብዙ ተማሪዎችን ኤዲቲንግ ካሜራ ምናምን ግራፍ ፎቶግራፊ አስተምረው ባለሙያ አድርገው ብዙ አሁን ፊልሙ ላይ ምን ላይ መታሰቦች እዛ የተማሩ ናቸው እኔ እንኳን ለሚዲያ ከዛ ነበር እየወሰድኩ ምቀጥረው ጣይቶ ሆቴል ላይ ቶም የሚባል አንድ ነበር ሌላም ቦታ አሉ እንደዚህ ማስተር ምናምን ይባሉ ያስተምራሉ እነዛን ትምህርቶች ዩቲዩብ ላይ ታገኛላችሁ ምንድነው ችግሩ እነሱ ማስተማራችሁ ምንም ትሬዲንግም ከነዚህ ከኤዲቲንግም በጣም የተወሳሰበ ነገር ነው የማቀው ነገር ባካፈላችሁ ተጠቀማላችሁ እንጂ አትጎዱ ስለዚህ እነዚህ የማጥላላት የሚሰሩ ሰዎች ገንዘባችሁ እንድትተርፉ ለማድረግ እናንተ አዝነው ሳይሆን ለራሳቸው ምቀኝነት ስላለባቸውና የራሳቸው ደንበኛ ለማድረግ ስለሚፈልጉ ባድ የሆነ የቀሽሞች ካልኩሌሽን ነው ይልቅ ለእናንተ ለቢዝነስ ውስጥ ላሌላችሁ ሰዎች አድቫይስ ማደርጋችሁ አንድ ነገር ምንድነው ትሬዲንግ ላይ ሪል ብራችሁን ዲፖዚት አድርጋችሁ ትሬድ ከማድረጋችሁ በፊት give it time
90% ትሬደር ጀማሪዎች ፌል ያደርጋሉ ዋይ ብላችሁ ከጠየቃችሁ ስልጠና በቂ ብቃት ያለው ስልጠና ሳይወስዱ ትምህርት ሳይወስዱ ሪል ገንዘባቸው ላይ ትሬድ ማድረግ ስለሚጀምሩ ቢዝነሱ በጣም ስለሚያጓጓ ነው ስልጠና ወስዳችሁ ምን ማድረጋችሁ ደግሞ ብትጀምሩ ማንኛውም ቢዝነስ ላይ ብትሄዱ ባይ ዘ ወይ ሰክሰስ ሬቱን ብትመለከቱ ከ5% አብት የትኛውም ኢንዱስትሪ ላይ ወሰዱና ቻትጂፒቲ ላይ ቼክ አድርጉት ሪል ስቴት ላይ ተመልከቱ ግር ኳስ ላይ ተመልከቱ አትሌቲክስ ላይ እና ኃይሌ ገብረስላሴ ዋንጫ በልቷል ያገራቸውን ስም አስጠርቷል ስንት አትሌት ነው ግን ውስጡን ጫካ ሲሮጥ የነበረው አትሌት ለመሆን ሁሉም ሰክሰስፉል አይሆንም ዋይ እንደየ አሰጣጡ ነው እንደየ መሰጠቱ ነው እና የተለያዩ ኢንኮንቪኒየንሶች ደግሞ ይኖራሉ ማንንም ሰው ግን ሞላ ተብሎ ትሬዲንግ ላይ ብዙ ሰው ፕሮፊታብል ስለሆነ አንተ ብሎ ሊመለስ አይችልም አስፋራስ ፕሪንሲፕሎቹን ተከትሎ እስከሄደ ድረስ ምን እስካረገ ዲሲፕሊኑን እስካስተካከለ ካፒታሉን አሪፍ እስካደረገ ጎበዝ ትሬደር ለመሆን የሚገባውን ጊዜ ወስዶ ስኪሎቹን በሙሉ ማስተር ካደረገ ፕሮፊታብል መሆን ይችላል አንዳንድ ነገሮች እኮ ገደባቸው ሊሚቴሽኑ ከ10 ሰው በላይ ይቻላል ምናምን የሚባል ቦታ ከሆነ 10 ከሞላ እናንተ ይላችሁ እንደዛ የሚባል ገደብ የለውም ትሬዲንግ ላይ ገደብ የሚሆንባቸው 92 እንዲወድቁ የሚያደርጋቸው ምክንያት በቂ የሆነ ስልጠና ስለማይወስዱ ወይም ደግሞ ራሳቸውን ለማስተማርና ለማሰልጠን ትግስቱ ስለሌላቸው ነፃነት አላችሁ ባለማ ፍቃድ አይሰጥም የብቃት በታችን ትሬድ ማድረግ አትችልም አይባልም ትሬድ እንድታረጉ ነው የምትበረታቱት which is wrong ማለት ነው እናንተ ለራሳችሁ አለቃ ሆናችሁ ምን ማድረግ አለባችሁ ሪል ገንዘቤን ዲፖዚት አድርጌ ትሬድ ከማድረግ በፊት let me master the skill let me manage my ኢሞሽኔን ልግራው መጀመሪያ መገራት አለበት ከተገራችሁ በኋላ ደግሞ በትንሹ ነው የምትጀምሩት ቀስ እያደረጋችሁ ታሳድጋላችሁ that's it እናንተ በመክሰራችሁ የሚጠቀም ብሮከር የለም ይልቅ ቢቡክ የሆኑ አሉ የእናንተን ጋር against you ትሬድ የሚያደርጉ እነሱ ኦፍ ኮርስ ከዚህ በፊት ስለዚህ ጉዳይ አስተምሬያለሁ ግን በትክክለኛው ቢዝነስ እናንተ ትሬድ ስታደርጉ የወርቅን ለምሳሌ ጥሩ ቦታ ላይ ገዝታችሁት ቆንጆ ቦታ ላይ ሲደርስ ከሸጣችሁ ትርፍ ታተርፋላችሁ ዛሬ ጧት ቅድም መግቢያ ላይ እንደተናገርኩት ቻሌንጅ $50 ወደ 3000 ጀምረናል 20% አሳድገናል አካውንታችን አንድ ትሬድ ነው የወሰድነው ገንዘብ ሰርቷል አብረውኝ የነበሩት በሙሉ ትሬድ የወሰዱ ሰዎች በቃ ገንዘብ መስራት ይቻላል ትክክለኛው ቦታ ላይ ገብታችሁ መግዛት ያለባችሁ ትክክለኛው ቦታ ላይ ከሸጣችሁ ገንዘብ ይሰራል ያንን ግን ላይ ለመድረስ ትክክለኛውን ቦታ ለማወቅ መቼ ልግባ መቼ ልውጣ ጊዜ ይፈልጋል መማር መሰልጠን ያስፈልጋል እሱን ስልጠና ስታረጉ ወደ አሸናፊ ወደ ሆኑት ወደ 5% መምጣታችሁ የማይቀር ነገር ነው ታንኪ